ሰላም ሰላም ተመልካቾቻችን፣ ዛሬ ደግሞ እስካሁን ድረስ ያየነውን ሳምሪ ነው የምንመለከተው። አህመድ ይባላለሁኝ። የቻፕተር 1 እንግዲህ እስካሁን ድረስ ስናየው የነበረው ስለ ቬክተሮች የዛን ሳምሪ ነው ይዘን የመጣ ነው። አብራችሁን ቆዩ። የመጀመሪያው ያየነው ምንድነው? ስኬለር ኳንቲቲ ኢዝ ኮምፕሊትሊ ስፔሲፋይድ ባይ ኤ ሲንግል ቫልዩ ዊዝ አፕሮፕሪየት ዩኒት ኤንድ ሃዝ ኖ ዳይሬክሽን የሚለውን ነገር ተመልክተናል። ስኬለር ኳንቲቲ ማለት ዩኒትና ዩኒት ሲንግል ያ ማለት በዩኒት ብቻ መገለጽ የሚችል ማለት ነው። ዳይሬክሽን የማያስፈልገው ስኬለር ኳንቲቲ ተብሎ ይጠራል ብለን ነበር ያወራ ነው። ቀጣዩ ደግሞ ምንድነው? ቬክተር ኳንቲቲ ማለት ደግሞ እንደዚሁ በዩኒት ብቻ መገለጽ የማይችል ማለት ነው። ተጨማሪ ዳይሬክሽን እንደሚያስፈልገው ነው የሚለው። ቬክተር ኳንቲቲ ኢዝ ኮምፕሊትሊ ስፔሲፋይድ ባይ ኤን ነምበር ኤንድ አፕሮፕሪየት ዩኒት ፕላስ ኤ ዳይሬክሽን ነው የሚለው። እንግዲህ ቬክተር ኳንቲቲን ሙሉ በሙሉ ለመግለጽ ምን ያስፈልገናል? ነምበር ያስፈልገናል፣ ቁጥር ማለት ነው። ከዛ በተጨማሪ ደግሞ ያን ቁጥር እንደገና ደግሞ ከዛ ከቁጥሩ በተጨማሪ አፕሮፕሪየት ዩኒት ያስፈልገናል፣ ተስማሚ የሆነ አሀድ የሚባለው አማርኛ ማለት ነው። ከዛ በተጨማሪ ደግሞ ዳይሬክሽን ያስፈልገዋል፣ አቅጣጫ ማለት ነው። ነገር ግን ስኬለር ኳንቲቲ ግን ይሄ ዳይሬክሽኑ አያስፈልግም ማለት ነው። በነምበርና አፕሮፕሪየት ዩኒት ብቻ መገለጽ የሚችል ነው ብለን ነው የተነጋገር ነው። ቀጣዩ ምንድነው? ቬክተርስ አር ድሮን አስ አሮስ ነው የሚለን። እንግዲህ ቬክተሮችን በአሮ መግለጽ እንችላለን ስናይ ነበረ። ዌር ዘ ሌንግዝ ኦፍ ዘ አሮ ኢንዲኬትስ ዘ ማግኒቱድ ነው የሚለን። እንግዲህ የሳልነው አሮ እርዝመቱ ማግኒቱዱን ይገልጽልናል ነው የሚለን። እንደዚሁም ደግሞ ዘ አሮ ሄድ ኢንዲኬትስ ዘ ዳይሬክሽን ኦፍ ዘ ቬክተር ነው የተባባለው። ልክ እንደዚህ ለምሳሌ እንደዚህ ብናደርገው ይችኛይቱ ሄድ ይችኛይቱ ሄድ ምንድነው የምታሳየን? የቬክተራችን ዳይሬክሽን ወይንም አቅጣጫውን ነው የሚነግረን። ከዚህ እስከ ድረስ ያለው ርዝመቱ ደግሞ ማግኒቱዱን እንደሚያሳየን የተነጋገር ነው ማለት ነው ከዚህ ቀደም። ሌላው ምንድነው? ዘ ዳይሬክሽን ኦፍ ዘ ቬክተር የሚባለው ነው። እንዴት ነው ዳይሬክሽን ኦፍ ዘ ቬክተር? ያ ማለት የሆነን አቅጣጫ ዳይሬክሽን እንዴት ነው የምንገልጸው የሚለውን ነገር ከዚህ ቀደም አውርተናል በሰፊው ማለት ነው። ካን ቢ ኢንዲኬትድ ባይ ሪፈሪንግ ቱ አናዘር ቬክተር ነው የሚለን። እንግዲህ ኦር ኤ ፊክስድ ፖይንት ነው የሚለን። አንድ ፊክስድ የሆነ ፖይንት ላይ ከሆነ ፊክስድ ፖይንት ላይ የኛ ቬክተር በየትኛው አቅጣጫ ነው የሚገኘው የሚለውን ነገር ስንመለከት 30 ዲግሪ ፍሮም ዘ ሪቨር ባንክ ልን እንችላለን። የኛ ቬክተር ያለው ከወንዝ ዳርቻው በ30 ዲግሪ እንደሚገኝ ሊሆን ይችላል ማለት ነው። ሌላኛው ደግሞ ባይ ዩዚንግ ኮምፓስ አይተናል። በኮምፓስ ዳይሬክሽን ደግሞ ልክ እንደዚህ ይገለጻል እያል ነው ስናወራ የነበረው። እንደዚህ ደግሞ ባይ ዩዚንግ ቢሪንግ ነው፣ አንጉላር ቢሪንግ ማለት ነው። ልክ እንደዚሁ በ3 ዲጂት እንደሚገለጹላ አውርተናል ማለት ነው። ምክንያቱም የራሱን የቻለ ሌክቸር ስለሰራንበት ስለ ብዙ ጊዜ ማባከን አይጠበቅብንም ማለት ነው። ሌላው ምንድነው? ኮንከረንት ቬክተር ነው የሚለው። ኮንከረንት ቬክተር ማለት ነው ስንል ሚንስ ቬክተር ዛት ሲሙልታኒየስ ኤግዘርትድ አት ዘ ሴም ፖይንት ነው። አንድ ፖይንት ላይ የሚያርፉ ቬክተሮች ማለት ነው። እነዛ ቬክተሮች ኮንከረንት ቬክተር ተብሎ ይጠራሉ ማለት ነው። ሌላው ደግሞ ፓራላል ቬክተርስ የሚባሉት ናቸው። ፓራላል ቬክተር ማለት ነው ቬክተርስ ዛት ሃቭ ኤዘር ዘ ሴም ኦር ኢን ኦፖዚት ዳይሬክሽን ነው። ፓራላል ቬክተሮች የሚባሉት ምንድነው? ወይ ተመሳሳይ ዳይሬክሽን አለበለዚያ ደግሞ ኢን ኦፖዚት ወይንም በተቃራኒ አቅጣጫ ከሆኑ እነዛ ቬክተሮች ፓራላል ቬክተርስ ተብሎ ይጠራሉ ማለት ነው። ሌላው ምንድነው? ቱ ቬክተርስ አር ሴድ ቱ ቢ ኮሊኒየር ነው የሚለው። ኮሊኒየር ቬክተርስ የሚባለው መቼ ነው የሚለውን ነገር ስናይ የመጀመሪያው ቅድመ ሁኔታ ምንድነው? ፓራላል ቱ ኢች አዘር መሆን አለባቸው። ፓራላል ማለት ነው ትይዩ መሆን አለባቸው። ከዛ በተጨማሪ ደግሞ አክት አሎንግ ዘ ሴም ላይን ነው የሚለን ማለት ነው በተመሳሳይ መስመር ላይ ማለፍ አለባቸው ማለት ነው የሚለን። ያ ማለት በሌላ አነጋገር ምንድነው? ኦል ኮሊኒየር ቬክተርስ አር ፓራላል በት ኦል ፓራላል ቬክተርስ አር ኖት ኮሊኒየር የሚለውን ነገር እንዲታውቁልን እንፈልጋለን ማለት ነው። ሌላው ደግሞ ቬክተርስ ኢን ዘ ሴም ቱ ዳይሜንሽናል ፕሌን ነው የሚለን። በተመሳሳይ ዳይሜንሽናል ፕሌን ላይ የሚገኙ ቬክተሮች ደግሞ ኮፕላናር ቬክተር ተብሎ እንደሚጠሩ ተነጋግረናል። ሌላው ደግሞ ዜሮ ቬክተር ኦር ነል ቬክተርስ ማለት ነው የሚለው ደግሞ ስንመለከት ኢዝ ኤ ቬክተር ሃቪንግ አን አርቢትራሪ ዳይሬክሽን ነው የሚለው። በማንኛውም ዳይሬክሽን ሊሆን ይችላል። ዳይሬክሽኑ የዜሮ ቬክተር ነው። እንደዚሁም ደግሞ ከዛ በተጨማሪ ነገር ግን ምንድነው? ኢትስ ማግኒቱድ ዜሮ ነው የሚለው። ማግኒቱዱ ግን ዜሮ ነው። ዳይሬክሽኑ ግን በማንኛውም ዳይሬክሽን መሆን ይችላል ነው። ሌላው ምንድነው? ኤ ዩኒት ቬክተር ነው የሚለው። ዩኒት ቬክተር ማለት እንግዲህ ከዚህ ቀደም እንደተነጋገር ነው ኢዝ ኤ ቬክተር ዊዝ ኤ ሌንግዝ ኢኳል ቱ 1 ዩኒት ነው የሚለው። እንግዲህ ማግኒቱድ 1 የሆነ ብለን ተነጋግረናል።
ሌላው ደግሞ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤኒ ቬክተር ኢዝ ዘ ቬክተር ዲቫይድድ ባይ ኢትስ ማግኒቱድ ተብለን የተነጋገር ነው። እንግዲህ ዩኒት ቬክተር ለመፈለግ የራሱን ቬክተሩ ሲካፈል ለራሱ ማግኒቱድ እንደሆነ ነው የተነጋገር ነው ከዚህ ቀደም። ሌላው ምንድነው ዘ ቬክተር ሁዝ ኢኒሻል ፖይንት ኢዝ ዘ ኦሪጂን ኢዝ ኮልድ ስታንዳርድ ፎርም ኦፍ ዘ ፕሬዘንቴሽን ኦፍ ዘ ቬክተር ኦር ሲምፕሊ ፖዚሽን ቬክተር ነው የሚለው። ፖዚሽን ቬክተር የሚባለው ምንድነው ኢኒሻል ፖይንቱ አት ኦሪጂን ላይ ያሉ ቬክተሮች ኢኒሻላቸው ማለት ነው። ኢኒሻልና ፋይናል አላቸው ያሉ ቬክተሮች ኢኒሻል ፖይንታቸው አት ኦሪጂን ላይ የሆኑ ቬክተሮች ፖዚሽን ቬክተር ተብሎ እንደሚጠሩ ተነጋግረናል። ሌላው ምንድነው ቱ ቬክተርስ ቬክተር ኤ ኤንድ ቬክተር ቢ ሜይ ቢ ዲፋይንድ ቱ ቢ ኢኳል ዘይ ሃቭ ዘ ሴም ማግኒቱድ ኤንድ ፖይንት ኢን ዘ ሴም ዳይሬክሽን። ሁለት ቬክተሮች እንግዲህ እኩል ናቸው የሚባለው መቼ ነው? አንደኛ ተመሳሳይ እኩል የሆነ ማግኒቱድ ሲኖራቸው፣ እንደዚሁም ደግሞ ተመሳሳይ የሆነ አቅጣጫ ሲኖራቸው ነው የሚለን ማለት ነው። ሌላው ምንድነው ዘ ማግኒቱድ ኦፍ ዘ ቬክተር ካን ቢ ኮልድ አስ ኖርም ተብሎ ሊገለጽ ይችላል። እንግዲህ ማግኒቱድ ኦፍ ዘ ቬክተር ኖርም ወይም ሞጁለስ ተብሎ ይጠራ ይችላል። እነዚህ ማግኒቱድ፣ ኖርም፣ ሌንግዝ የሚባሉት እንደዚህ ደግሞ ሞጁለስ የሚባሉት ወርዶች ተመሳሳይ የሆነ ሚኒንግ እንዳላቸው እንዲታወቁልን ነው። ሌላው ምንድነው ዘ ማግኒቱድ ኦፍ ኤ ቬክተር ኢዝ ኦልዌይስ ፖዚቲቭ ነምበር ነው። ስለ ማግኒቱድ ስናወራ ኔጌቲቭ ነምበርን አናወራም ማለት ነው። ሁልጊዜም ፖዚቲቭ ነምበርን ነው ኮንሲደር የምናደርገው ማለት ነው። ሌላው ምንድነው ኮምፖነንት ኦፍ ቬክተርስ ኦር ኮምፖነንት ቬክተርስ የሚባሉት ምንድናቸው ስንል ቱ ኦር ሞር ቬክተር ዛት ዌን ኮምባይን ካን ቢ ኤክስፕረስድ አዝ ኤ ሲንግል ሪዛልታንት ቬክተር ነው። ኮምፖነንት ቬክተርስ የሚባሉት ምንድነው ሁለቶቹ እነዚህ ኮምፖነንቶቹ ኮምባይን ወይንም ሲደመሩ ሪዛልታንት ቬክተሩን የሚሰጡ እነዛ የሚደመሩት ቬክተሮች ኮምፖነንት ቬክተር ተብለው እንደሚጠሩ ነው የተነጋገር ነው። ሌላው ምንድነው ሪዞልቪንግ ማለት ነው የሚለው ነገር ስንመለከት ደግሞ ሚንስ ስፕሊቲንግ ዋን ቬክተር ኢንቱ ቱ ፓርትስ ዛት ዌን ኮምባይንድ ሃቭ ዘ ሴም ኢፌክት አስ ኦሪጂናል ቬክተር ነው። ሪዞልቪንግ ማለት ነው ቬክተሮችን ሪዞልቭ እናደርጋለን ወደ ማን ወደ ኮምፖነንት ማለት ነው። እነዛ ኮምፖነንቶች ግን ሲደመሩ ምንድነው መልሶ ኦሪጂናል ቬክተሩን ወይንም ሪዛልታንት ቬክተሩን የሚሰጠን እንደሆነ ነው የሚነግረን ማለት ነው። እዚህ ላይ ሌላው ምንድነው ዘ ዳይሬክሽን አንግልስ ነው የሚለው። ዳይሬክሽን አንግል ማለት ነው ስንል ዘ ዳይሬክሽን አንግል ዛት ኢዝ ቬክተር ሜክስ ዊዝ ኤክስ ፖዚቲቭ ኤክስ ኦር ኤክስ አክሲስ ዋይ አክሲስ እና ዜድ አክሲስ ጋራ የሚሰራው አንግል ቬክተራችን ማለት ነው። ያ ምን ተብሎ ይጠራል? ዳይሬክሽን ኦፍ ኮዛይን ተብሎ ይጠራል ማለት ነው። እንግዲህ ይሄ ምንድነው አንግሉ ዳይሬክሽን አንግል ተብሎ ይጠራል። ነገር ግን ኮዝ ቫልዩ ኦፍ ዛት አንግል ምን ተብሎ ይጠራል? ዳይሬክሽን ኦፍ ኮዛይን ተብሎ እንደሚገለጽ ተነጋግረናል ማለት ነው። ሌላኛው ምንድነው ቬክተርስ ካን ቢ አድድ ባይ ዩዚንግ ሄድ ቱ ቴል ሜትር ነው የሚለን። እንግዲህ ሄድ ቱ ቴል የሚባለው ግራፊካል ሜትር ብለን ከዚህ ቀደም ያወራ ነው። ፓራሎግራም ለሆነም ከዚህ ቀደም አውርተነዋል። እንደዚሁም ደግሞ ኮምፖነንት ሜትርንም የራሳቸውን ፖርሽን ሰተን ነው ያየናቸው ማለት ነው። ሌላው ምንድነው ዘ ሪዛልታንት ኦፍ ኤ ቬክተር ኢዝ ኤ ሲንግል ቬክተር ሁዝ ኢፌክት ኢዝ ዘ ሴም አዝ ዘ ኢንዲቪጁዋል ቬክተር አክቲንግ ቱጌዘር ነው የሚለው። እንግዲህ ሪዛልታንት ቬክተር የሚባለው ምንድነው ተመሳሳይ የሆነ ውጤት ነው ያለው ወይንም ተጽዕኖ ነው ያለው ከማንኛው አንጻር ሁሎቹም እያንዳንዳቸው ፎርሶች ከሆነ ፖይንት ላይ አክት ሲደረጉ የነዛ የሁሎቹም ድምሮች ኢፌክት ተመሳሳይ ነው ከማን አንጻር ከማን ጋር ከሪዛልታንት ኦፍ ዘ ቬክተር ማለት ምክንያቱም የሪዛልታንት ቬክተር ማለት የሁሎቹም ቬክተሮች ድምር ስለሆነ ማለት ነው። ሌላው ምንድነው ዘ ፓራሎግራም ኦር ኮዛይል ነው የሚለው። ኮዛይል እንግዲህ ከዚህ ቀደም እንደተነጋገር ነው ምንድነው ይሄኛው ስኩዌር አለው በነገራችን ላይ ይሄንኛው ስኩዌር አድርጉት። ፓራሎግራም ኦር ኮዛይል የሚባለው ምንድነው አር ስኩዌር ኢዝ ኢኳልስ ቱ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ ኦር ማይነስ ትዋይስ ኦፍ ኤ ቢ ኮስ ቴታ እንደሆነ ከዚህ ቀደም ተነጋግረናል። መቼ ነው ፓራሎግራም የሚባለው ሲባል እቺ ፕላስ የነበረችው እቺ ፕላስ 1 ስንወስድ ፓራሎግራም ይሆናል። ኮዛይል ምንድነው የሚለው ስንመለከት ደግሞ እቺ ማይነስ 1 ነው የምንጠቀመው። ፓራሎግራም እንግዲህ ተመሳሳይ ቴል ቱ ቴል ኮኔክት ከሆኑ እነዛ ቬክተሮች ሁለት ቬክተሮች የምንጠቀመው ፓራሎግራም ነው ብለን የተነጋገር ነው። ነገር ግን ሁለት ቬክተሮች ሄድ ቱ ቴል ኮኔክት ካደረጉ የምንጠቀመው ኮዛይል እንደሆነ ተነጋግረናል ማለት ነው።
ሌላው ምንድነው ኤ ፕሮዳክት ኦፍ ቱ ቬክተርስ ኤ ኤንድ ቢ ካን ቢ ፎርምድ ኢን ሰች ዌይ ዛት ዘ ሪዛልት ኢዝ ስካላር ነው። እንግዲህ ሁለት ቬክተሮች ኤ እና ቢ የሚባሉ ቬክተሮችን ብናባዛቸው ምን የሚሆንበት አጋጣሚ ይኖራል? ስካላር የሚሰጥበት አጋጣሚ ይኖራል ነው። ይሄ እንግዲህ ስካላር ፕሮዳክት ብለን ከዚህ ቀደም ያወራ ነው ማለት ነው። ዘ ስካላር ፕሮዳክት ኦፍ ቱ ቬክተር ኢዝ ዘ ፕሮዳክት ኦፍ ዋን ኦፍ ዘ ቬክተር ኤንድ ዘ ኮምፖነንት ኦፍ ዘ አዘር ቬክተር ፓራላል ቱ ዘ ፈርስት ነው የሚለን እንግዲህ ይሄ ስካላር ፕሮዳክት የሚባለው ምንድነው? የሁለት ቬክተሮች የሁለት ቬክተሮች ውጤት ነው። ነገር ግን ምንድነው አንደኛው ምንድነው ዋን ኦፍ ዘ ቬክተር አንደኛው ቬክተር አለን። እንደዚህ ደግሞ ከዛ በተጨማሪ ደግሞ ዘ ኮምፖነንት ኦፍ ዘ አዘር ቬክተር ፓራላል ቱ ዘ ፈርስት ቬክተር ነው። እንግዲህ ቬክተሮችን ሪዞልቭ እናደርጋቸዋለን። ሪዞልቭ በሚደረጉበት ጊዜ ኮምፖነንት ይኖራቸዋል ፓራላል ና ፐርፔንዲኩላር የሚባሉ ማለት ነው። በዛን ጊዜ ምንድነው የመጀመሪያው ቬክተር አለ፣ የሁለተኛው ቬክተር ግን ከመጀመሪያው ጋራ ፓራላል የሆነውን ኮምፖነንት ነው የምንወስደው ነው። ምክንያቱም ኮዝ ነው እየተጠቀምን ያለ ነው። ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ኮስ ቴታ የሚለውን ነገር ስንጠቀም ነበረ ማለት ነው። ሌላው ምንድነው ዘ ኔምስ ስካላር ፕሮዳክት ኤንድ ኢነር ፕሮዳክት አር ኦልሶ ዩዝድ ኢን ፕሌስ ኦፍ ዘ ተርም ዶት ፕሮዳክት ነው የሚለን። እንግዲህ እነዚህ ሶስቱ ወርዶች ተመሳሳይ የሆነ ትርጓሜ እንዳላቸው ተነጋግረናል። ስካላር ፕሮዳክት፣ ኢነር ፕሮዳክት እና ዶት ፕሮዳክት ማለት ዘ አር ዘ ሴም የሚለውን ነገር አይተናል ማለት ነው። ሌላው ምንድነው ዘ ስካላር ፕሮጀክሽን ኦፍ ቢ ኦንቱ ኤ እንዴት ይሰራል የሚለውን ነገር ስናይ ነበረው። ኦልሶ ኮልድ ዘ ኮምፖነንት ኦፍ ቢ አሎንግ ኤ ተብሎ ይገለጽ ይችላል። ስካላር ፕሮጀክሽን ማለት ነው ኢዝ ዲፋይንድ ቱ ቢ ዘ ማግኒቱድ ኦፍ ዘ ቬክተር ፕሮጀክሽን ዊች ኢዝ ዘ ነምበር ዚስ ዋን ነው የሚለን። ማግኒቱድ ኦፍ ቢ ኮስ ቴታ ተብሎ እንደሚገለጽ ከዚህ ቀደም ዲቴል አይተናል። ግን ያው ለማስታወስ ያክል ነው ይሄን የምናወራው ማለት ነው። ዌር ቴታ ኢዝ አንግል ቢትዊን ቬክተር ኤ ኤንድ ቬክተር ቢ ነው የሚለን። ይሄንንም በግልጽ ስላየ ነው ብዙም አይከብደንም ማለት ነው። ሌላው ምንድነው ኤ ፕሮዳክት ኦፍ ቱ ቬክተርስ ኤ ኤንድ ቢ ካን ቢ ዲፋይንድ ኢን ሰች ዌይ ዛት ዘ ሪዛልት ኢዝ ቬክተር ነው። እንግዲህ ሁለት ቬክተሮችን ደግሞ ፕሮዳክታቸው ወይንም ብዜታቸው ቬክተር የሚመጣበት አጋጣሚ አለ። በዚህ ጊዜ ቬክተር ፕሮዳክት ኦር ክሮስ ፕሮዳክት ተብለን ነበር የተነጋገር ነው። ዘ ክሮስ ፕሮዳክት ኦፍ ቱ ቬክተር ኤንድ አንላይክ ዘ ዶት ፕሮዳክት ኢዝ ቬክተር ነው የሚለው። እንግዲህ ክሮስ ፕሮዳክት ኦፍ ቱ ቬክተር ማለት የሁለት ቬክተሮችን ክሮስ በምናረግበት ጊዜ የሚመጣልን ውጤት ልክ እንደ ዶት ፕሮዳክት ስካላር ሳይሆን ምንድነው የሚመጣልን ቬክተር ደ የሚመጣልን ነው የተነጋገር ነው። ሌላው ምንድነው ዘ ኔም ቬክተር ፕሮዳክት ኢዝ ኦልሶ ዩዝድ ኢን ፕሌስ ኦፍ ክሮስ ፕሮዳክት ነው። እንግዲህ ክሮስ ፕሮዳክት እና ቬክተር ፕሮዳክት አር ዘ ሴም የሚለውን ነገር ለመግለጽ ነው ይሄን እንትን ያልነው። ሌላው ምንድነው ዘ ቬክተር ፕሮዳክት ኦፍ ቱ ቬክተር ኢዝ ዘ ፕሮዳክት ኦፍ ዋን ኦፍ ዘ ቬክተር ኤንድ ዘ ኮምፖነንት ኦፍ ዘ ሰከንድ ቬክተር ፐርፔንዲኩላር ቱ ዘ ፈርስት ነው የሚለን። እንግዲህ ይሄ ምንድነው ልክ እንደዚህ ያሉ ነው ማለት ነው። የመጀመሪያው ቬክተር ይሄኛው ቬክተር ቢኖር ይሄኛው ለምሳሌ አሁን ይሄ ማለት ነው ይሄኛው ቬክተር አለ። ሁለተኛው ቬክተር ለምሳሌ አሁን ልክ እንደዚህ ከሆነ ማለት ነው ልክ እንደዚህ ከሆነ በመካከላቸው ቴታ የሚባል አንግል ይሄኛው ቴታ ቢሆን ይሄንኛው ልክ ሪዞልቭ በምናረግበት ጊዜ ይሄንኛው ሁለተኛው ቬክተር ሪዞልቭ በምናረግበት ሁለተኛው ቢሆን ማለት ነው ሪዞልቭ ሲደረግ ልክ እንደዚህ ነው የሚመጣልን እና ደግሞ ወደዚህ ሄድ ሌላ ኮምፖነንት ይኖረዋል ብለን የተነጋገር ነው። በዚህ ጊዜ ምንድነው የምናረገው ፐርፔንዲኩላር የሆነውን ኮምፖነንት ነው የምንወስድ። ይሄ ማለት ይሄንኛው ማለት ነው ምክንያቱም በመካከላቸው 90 ዲግሪ የሚፈጠረው ማለት ነው። ነገር ግን በዶት ፕሮዳክት ጊዜ የምንጠቀመው ይሄኛውን ኮምፖነንት እንደሆነ ነው የተነጋገር ነው። ሌላው ምንድነው ኤ ክሮስ ቢ ኢዝ ኦርቶጎናል ቱ ቦዝ ቬክተር ኤ ኤንድ ቬክተር ቢ ነው የሚለው። እንግዲህ ሁለት ቬክተሮችን ክሮስ አድርገን የምናመጣው ውጤት ለሁለቶቹም ቬክተሮች ለቬክተር ኤ እና ለቬክተር ቢ ፐርፔንዲኩላር ወይም 90 ዲግሪ የሚሰራ ነው የሚለን። ሌላው ምንድነው ዘ ዳይሬክሽን ኦፍ ክሮስ ፕሮዳክት ነው። እንግዲህ ክሮስ ፕሮዳክት ኦር ቬክተር ፕሮዳክት ዳይሬክሽኑ እንዴት ነው የምናገኘው? ሶስተኛውን ቬክተር ማለት ነው እንዴት ነው የምናገኘው ስንል ኢዝ ዘ ዳይሬክሽን ኦፍ ዘ ታምብ ኦፍ ዩር ራይት ሃንድ ኬፕት ፐርፔንዲኩላር ቱ ዘ ፊንገር ነው የሚለው። እንግዲህ ይሄንን የራሱ የሆነ ስዕል ሰጠ ነው ካንዱ ለምሳሌ ኤ ክሮስ ቢ ከተባል ጣታችን ከኤ ነሳና አራቶቹ ጣታችን ማለት ነው ከኤ ነሳና ወደ ቢ የሚያመለክቱ ይሆንና አውራ ጣታችን ደግሞ እንደሚያመለክትልን the direction of a cross ቢ እንደሚያመለክተው when the finger carried from the direction of the first vector to that of the second one ነው የሚለን። እንግዲህ ታምፕ ቢላ ምንድነው አውራ ጣታችን የሚያመለክተው እንግዲህ
ኤ ክሮስ ቢ ወይንም ሪዛልታንት ወይንም ፕሮዳክቱን ማለት ነው። ሪዛልታንት ሳይሆን ዘ ፕሮዳክት ኦፍ ኤ ክሮስ ቢ የሚለውን ነገር ያሳየናል ማለት ነው፣ ዳይሬክሽኑን ማለት ነው። ሌላው ምንድነው ዘ ኢፍ ቬክተር ኤ ኤንድ ቢ አር ፓራላል። እንግዲህ ቬክተር ኤ እና ቬክተር ቢ ፓራላል ሆኑ ማለት እንግዲህ ኤ ክሮስ ቢ ምንድነው 0 ነው የሚሆነው። ምክንያቱም ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቢ ኮስ ቴታ ስለሆነ ፓራላል ሆኑ ማለት 0 እና 180 ዲግሪ ስለሆነ ሳይን 0 እና ሳይን 180 ዲግሪ 0 ስለሚመጡ ማለት ነው። ሌላኛው ምንድነው ዘ ሌንግዝ ኦፍ ዘ ክሮስ ፕሮዳክት ኢዝ ኤ ክሮስ ቢ ኢዝ ኢኳል ቱ ዘ ኤሪያ ኦፍ ዘ ፓራሎግራም የተባለው እንግዲህ ዘ ማግኒቱድ ኦፍ ኤ ክሮስ ቢ ያማት ዘ ዶት ፕሮዳክት ኦፍ ኤ ክሮስ ቢን ከሰራን በኋላ ማግኒቱድን ሰራን ማለት የፓራሎግራማችንን ኤሪያ ፈልግን ማለት ነው። በማን የሚሰራው በቬክተር ኤ እና በቬክተር ቢ መካከል በቬክተር ኤ እና በቬክተር ቢ የሚሰራውን ፓራሎግራም ኤሪያ ሰራን ማለት ነው ይለናል። ሌላኛው ምንድነው ኢፍ ኤ ኤንድ ቢ አር ዩኒት ቬክተሮች ከሆኑ ኤ ክሮስ ቢ ምንድነው ሳይን ቴታ ኤንድ ዩኒት ቬክተር ኤን የሚለውን ነገር ከዚህ ቀደም አይተነዋል። ብዙም ቀላል ስለሆነ ብዙም ጊዜ እንትን አንልም ማለት ነው። ሌላኛው የመጨረሻው የምናየው ምንድነው ዘ ቮሊዩም ኦፍ ዘ ፓራሌፓይፕድ ዲተርማይንድ ባይ ቬክተር ቢ ኤ ቢ ኤንድ ሲ ኢዝ 0 ይለናል። እንግዲህ ቮሊዩሙን ስንሰራ ቮሊዩም እንዴት ይሰራ የሚለው ነገር ፎርሙላ ጽፈናል። 0 ከመጣ እንደዛ ዘን እነዚህ ሶስቶቹ ቬክተሮች ዘን ዘ ቬክተርስ መስት ላይ ኢን ዘ ሴም ፕሌን ነው የሚለው። እንግዲህ እነዚህ ሶስቶቹ ቬክተሮች በተመሳሳይ ፕሌን እንደሚያርፉ ነው የሚነግረን። እነዛ በተመሳሳይ ፕሌን ላይ የሚያርፉ ቬክተሮች ደግሞ ምን ተብሎ እንደሚጠሩ እናውቃለን። ኮፕላናር ቬክተር ብለን ከዚህ ቀደም አውርተናል ማለት ነው። ስለዚህ ይሄን ቻፕተር በዚህ እንጨርሳለን ማለት ነው። ለወደፊት ቻፕተር 2 ላይ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ ኮሜንታችሁንም ጻፉልን። እናመሰግናለን።